ብዙ ሰው ሲኖረኝ ይሰጣለሁ ይላል። ሳይኖርህ ትንሽ እያለ ካልተለማመድ ከየት ይመጣል? ተጅሪባ ለካ አንተ በትንሹ ተለማምደህ ተርቢያ ነው። ይሄ ልምምድ እኮ ነው። ሰው መስጠት ባህሪ ነው። ባህሪ ደግሞ ልምምድ ይፈልጋል። ዛሬ 100 ብር ኖራኝ 5 ብር መስጠት ካልቻል ነገ 100 ሚሊዮን ብር ኖረኝ 5 ሚሊዮን ብር እንዴት ይሰጣል? አየህ እንትኑ ነው በቃ እያደገ ሲሄድ የበለጠ የሰው ልጅ ፍላጎቱ እየበዛ ስስቱ እየጨመረ ነው የሚሄደውና እኔ ጥሩ ተሞክሮ የሚመስለኝ ሁሌም ከገቢያችን ከምናገኘው ገቢ ከዘካ ውጪ ማለት ነው። ዘካ ዓመታዊ ግብር ነው። ዓመታዊ ሃይማኖታዊ ግብር ነው። ግብር ማለት መከፈል አለበት፣ ያንተ አይደለም። ተጠያቂነት ያስከትላል። መንግስት መጥቶ ካልኩሌት አድርጎ አሁን ግብር አለብህ ካለ እኮ ግብሩ ያ ግብር ታክስ እኮ ያንተ አይደለም አይደል? የመንግስት ነው። ይህ ደግሞ ይህ ታክስ የምስኪኖች ታክስ በቃ ለእነርሱ ብቻ መከፈል ያለበት ነው። የእነሱ ሐቅ ነው። ጉሩቦውን ይዘው የመቀበል መብት አላቸው። የእነሱ ነው፣ ያንተ አይደለም። ያንተ የሆነው ላይ ሰደቃውስ ከሰለፎች እኮ አልፈዋል። ቸርነታቸው ብዛት በአመት 70,000 ዲርሃም ገቢ ያገኙ ዘካ ያልወጀበባቸው ሰለፎች አሉ። ሰጥተው ጨርሰውታል። እንዴት ብሎ ሐውላ አይሞላም። ዘካ ማለት እኮ አመት መሙላት አለበት አለ፣ ዞሮ መምጣት አለበት። ያ ገንዘብ ዞሮ እስኪመጣ ሰብር የላቸውም። ሰጥተው ጨርሰዋል። ያ ልምምድ ያስፈልጋል።